ሆነ ትንሽ ቪዲዮ ሰራው ብትል ማንነትን አውቀዋለሁ አንጠለጥላለሽ ዛቻ ሲቹዌሽን ይላል። አንተ ከስክስ ፊት የጀሙ ጅብ በቃ እንደ ኬቭማን ለስላሳውንም ኮረቱንም ወደ አፍ ትከታለህ። በቃ መምሮ እንደፋፈነው አይደል? እስኪያው ማን ይሙት አቋን እናውራና አንተ ሁለቴ እኔ ላይ እስክትሰነዝር ድረስ 3 ጊዜ አይርብህም በተከታታይ። ሆድሽ እኮ ይምጣብኝ። የምር የሆነ ወዛደርማ አለ ፌስታል ይዞ የቆመ እንደዚህ ሆድ ውስጥ ወይ ደግሞ ከስርህ ተቀዷል የሆነ ቂጥህ አካባቢ ምናምን የሚያፈስ ነገር አለ እንጂ በሰላም አይመስለኝ። ወጥ የነካው ጋዜጣ ራሱ ጠቅልለ የምትጎርስ ሰውዬ አንተ ሕፃን ልጅ ፀጉሩን ቢላጭልህ ማትምር ማትለቅ ሰውዬ። ዛቻ ሲቹዌሽን አንተ ቧቃውድ ውጣ ውረድ ፊት ደግሞ አሜሪካ እንደሚኖሩት ቲክቶከሮች እነዛ ሰዓት አደባባይ ወተን አታገኛለሁ ብላ ኧረ አይበላም እንዴ ባይዘዊያችን ላይ ታቀኛለህ። አውቃለሁ አላልክም እንዴ? ታቀኛለህ እኮ ረስተው ነው የምታቀኝ እኮ ዛቻ አያስፈልገም። አመጣም እንዴ ለነገሩ አሁን ከዛ እኔ እስካለሁበት እስክትመጣ ድረስ በረሃብ ትሞትብኛለህ ወይ ስንቅ ምናምን ነገር ቋጥረህና አለበለዚያ መንገድ ላይ ትዘጊብኛለሽ። ወይኔ ግማሽ መንገድ እመጣለሁ። አይዛትም። እዚህ አደባባይ ላይ መተህ ሚዲያውን ለመሳቅ ለምጮት ነው። ላስላስ ስድብ ከሆነ ኖርማል ነው። እኛም እኮ ስቀን ዝም እንላለን። እንደዚህ ሰርጸ ምናምን ዛቻ ግን አንተ ንቃቃታ አይደረግም። እንደዚህ የሰው ጎመኔ መጀመሪያ ጨጓራን አስጠብብ። ወይ አንተን ነበር ጦል ላይ መላክ። ወይኔ ቻይና ሆነ ነበር የምትመለሰው። ምኑንም እየቆፈርክ እየበላ አጋሰስ ረፍ ዛቻ እንዴ አንተ ፕሮፌሽናል ነኝ ብለሃል እኮ በቃ ዛቻ አይዛትም። ፕሮፌሽናል ስትሆን ደግሞ ማለት ነው ነገሮችን በውስጥ መስመር ነው የሚካሄደው። ዝም ብለህ አደባባይ መተህ ደረትህን ገልጠህ እንደ ጉሪላ አትደብድብ ፓፔት።